በዋናነት በኢራን ገጠሮች ባክቲያሪ፣ ቃሽቃይ፣ ሻህሳቫንና ኩርዶች የተባሉ ጎሳዎች ይኖራሉ። እነዚህን አራት ጎሳዎች አንድ የሚያደርጋቸው ነገር ቢኖር ከወቅቱ መለዋወጥ ጋር ቀጥታዊ ግንኙነት ባለው ሁኔታ ለእንስሶቻቸው የግጦሽ መሬት ፍለጋ በግና ፍየሎቻቸውን እንዲሁም ሌሎች የቤት እንስሶቻቸውን ይዘው ከቦታ ቦታ ሲፈልሱ መኖራቸው ነው። እነዚህ አራቱ የኢራን የገጠራማ አካባቢ ነዋሪ ጎሳዎች የሀገሪቱ ፖለቲካም ሆነ ኢኮኖሚ ያን ያህል ሕይወታቸው ላይ ጠብ የሚያደርገው ነገር የለም። የእነሱ ህልውና ጤናቸውና የሚነዷቸው እንስሶች ናቸው። ራሳቸውን ለአደጋ በሚያጋልጥ መልኩ በየተራራውና ቋጥኙ እየተንጠላጠሉና ድንኳን ሰርቶ መኖር እንደ ችግር ሳይሆን እንደ ልማድ የሚኖሩት ነው። ከበረሃው አቧራና ንፋስ ጋር በዚህ ልክ ተላምደው በመኖራቸው ያማረ ቤትና የጎናቸው ማረፊያ አልጋ ትዝ አይላቸውም። እናም እነዚህን የኢራን ጎሳዎች የተመለከተ ሁሉ በጽናታቸው ይደነቃል።